ሰው ሊወጣው በማይችል ቀጥ ባለ ገደል ላይ በአስፈሪ ዘንዶ ተጠምጥመው በመልአኩ ጥበቃ ወደ ተራራው ጫፍ የወጡትን ያንን ታላቅ የኢትዮጵያ ብርሃን ያውቃሉ? ሰኔ 14 የሚታሰበው የአቡነ አረጋዊ አስደናቂ ታሪክ። ቅድስት ቤተ ክርስቲያናችን የኢትዮጵያዊ መነኮሳት አባት የሆኑትን የታላቁን ጻድቅ አቡነ አረጋዊን ወርሃዊ መታሰቢያ ታስባለች። ይህ ታሪክ በተራራው ግርጌ በቆሙት አባቶች ፊት ሰማይና ምድር ተባብረው ያደረጉትን ድንቅ ተአምር የሚተርክ ውብ የታሪክ ገጽ ነው። ታሪኩ እንዲህ ነው። አቡነ አረጋዊ ከሮም ተነስተው ወደ ቅድስት ሀገር ኢትዮጵያ ከመጡት ከ9ኙ ቅዱሳን አንዱ ናቸው። በጸሎትና በትሕትና እየኖሩ ሳለ ፈጣሪ ፍጹም ገደላማ በሆነው በደብረ ዳሞ ተራራ ላይ ወጥተው ገዳም እንዲመሰርቱ አዘዛቸው። ነገር ግን ተራራው እንደ ግድግዳ ቀጥ ያለና በሰው አቅም መውጣት የማይቻል ነበር። ጻድቁ በተራራው ግርጌ ቆመው ወደ ፈጣሪ በጸለዩ ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል በግርማ ወረደ። በዚያም ለሰዎች አስፈሪ የሆነውን ባለ 60 ክንድ ግዙፍ ዘንዶ አዘዘው። ዘንዶም እንደ የዋህ ፍጥረት ታዝዞ ጭራውን በተራራው ላይ አድርጎ አካሉን ወደ ታች አወረደ። አቡነ አረጋዊም በዘንዶ ላይ ተጠምጥመው በቅዱስ ሚካኤል ጥበቃ ወደ ተራራው ሰገነት በሰላም ወጡ። ጻድቁ ወደ ተራራው አናት ሲደርሱ መላእክት ሃሌሉያ እያሉ ሲያመሰግኑ ሰምተው ዳሞ ማለትም እዚህ ላይ ያረፍኩ አሉ። ቦታውም ደብረ ዳሞ ተባለ። በዚያም ድንቅ ገዳም አንጸው ብዙ ደቀ መዛሙርትን አፍርተው በጾምና በጸሎት ኖሩ። ይህ ታላቅ አባት እድሜያቸው በደረሰ ጊዜ እንደ ሌሎች ሰዎች በሞት አልተለዩም። ልክ በጥቅምት 14 ቀን በ99 ዓመታቸው በሰው ዓይን እያዩቸው በስተርጅና ሳይሆን እንደ ወጣት በረው በሚስጥር ተሰወሩ። ቤተክርስቲያናችንም ይህንን የጽናትና የመለኮታዊ ጥበቃ ታሪክ በየወሩ በ14 ቀን በታላቅ ክብር ታስበዋለች። የጻድቁ የአቡነ አረጋዊ ረድኤትና በረከት ከሁላችን ጋር ይሁን።